ሶልደሪንግ አይረናችን እየበራ ነው። አንዳንዴ ሊጠፋ ይችላል፣ ግን እንደሞቀ የምናውቀው በምንድነው? እዚህ ሊድ አምጥተን እዚህ ጫፉን ስናስነካው ካቀለጠው ያው ያቀለጠው ነው። ስለዚህ ምን ሆኗል ማለት ነው? ሞቋል ማለት ነው። ሊዳችን ሞቋል። ስለዚህ አሁን እዚህ ጋር ፊውዝ አለ። እዚህ ጋር ፊውዝ አለ። ይሄኛው ፊውዝ ይሄ ፊውዝ ነው። ግን ምንድነው እዚህ ጋር አንድ እግሩ ተላቋል። እዚህ ጋር አንድ እግሩ ተላቆ ነው ያለው። በአንድ እግሩ ነው የቆመው። ስለዚህ ይሄንን ሪሙቭ እናደርጋለን ማለት ነው። ያው ይሄ ነበር ፊውዙ። እንደዚህ ዲስኮኔክት ሆኗል፣ ተላቋል። አሁን ሁለቱን እግር ከጀርባ ስናይ የፊውዛችን እዚህ ጋር ነው። ይሄኛውና ይሄኛው ነው። ስለዚህ እሱን ምን እናደርጋለን? ሪሙቭ እናደርጋለን። ሪሙቭ ለማድረግ ሶልደሪንግ አይረን እዚህ ጋር እናመጣና ይሄ የነባር ሊድ ስለሆነ ባንዴ ላይ ለቅልን ይችላል። ምን እናደርጋለን? ሊድ እንጨምርበታለን። አዲሱ ሊድ ከበፊቱ ጋር ሲመጣ የበፊቱ ሊድ ያቀልጥልናል። የበፊቱ ሊድ እያቀለጥን እያለ ደግሞ ከኋላ ምን እናደርገዋለን? እግሩን እንስበዋለን። ያው በዚህ አይነት መልኩ አንዱ ነገር ማውጣት ችለናል ማለት ነው። ሌላኛው እግር እዛ የቀረ አለ። ይሄኛው እግሩ የተሰበረችው እቺኛው እግር እዛው ቀርታለች። ስለዚህ ምንድነው የምናደርገው? አሁንም ቀጥታውን ዝም ብለን ብናቀልጠው አይቀልጥልንም፣ ያስቸግረናል። ስለዚህ አዲስ ሊድ ግን የነበረው ላይ ብንጨምር፣ ልክ እንደዚህ ብንጨምር እና ይሄንን ወርታች ፕረስ ብናደርገው ጫን አድርገን ይዘን ይሄንን ብናቀልጠው ያው ማውጣት ችለናል ማለት ነው። እዚህ ጋር ይሄ ይወጣል ማለት ነው። ፊውዛችን እዚህ ጋር ነው ያለው። ፊውዛችን ወይ እግሩን አስረዝመን እንደገና መግጠም እንችላለን። በውስጥ ይኖረዋል እግር ቀሪ። እዚህ ጋር በላስቲክ የተደረገው ለምንድን ነው? ፊውዛችን የሚፈነዳ ከሆነ ድምፁ እንዳይጮህ ያደርገዋል ማለት ነው። ድምፁ እንዳይጮህ ያደርገዋል። ይታፈናል። ድምፁ ይጮሃል፣ ግን ወደ ውጭ አይወጣም። ታፍኖ ይቀራል እዛው። ለዛ ሲባል እንደዚህ ላስቲክ ሊኖር ይችላል። ተጨማሪ ነው፣ የፊውዙ አካል አይደለም ይሄ ላስቲኩ። ፊውዙ ራሱን የቻለ ነው። ብዙ ጊዜ የምታገኙት ግን የምናገኘው ምን ኖሮት ነው? እንደዚህ አይነት ሽፋን ኖሮት ነው። እንደገና ለማስቀመጥ ዝግጁ እናደርገዋለን። ግን ችግሩ ምንድነው? እዚህ ጋር ያወጣንበት ቦታ ተደፍኖ ነው ያለው። እዚህ ጋር ቺኛዋ ፒን እናርጋለች፣ ተደፍናለች፣ ቀዳዳ ተደፍናለች። እቺ ትታያለች በተወሰነ መልኩ፣ እቺኛዋ ግን ተደፍናለች። እንደዚህ ሲያጋጥመን ምንድነው የምናደርገው? እንደዚህ አይነት ዋየር እናዘጋጃለን። ከዛ ይሄ ሶልደሪንግ ፔስት የሚባለው ያስፈልገናል። ስለዚህ የተወሰነ ይሄንን ነገር በተወሰነ እንቀባዋለን ማለት ነው። ይሄኛው ፒከር ነው። ይሄንን እንደዚህ እንቀባዋለን። በተወሰነ እንደዚህ ከቀባ ነው በኋላ የምናደርገው ምንድነው? እዚህ ጋር መተን የተደፈነው ፓርት ላይ እናቀልጣለን ማለት ነው። አያችሁት? አሁን
አሁን እዚህ ጋር እንደሚታየው በዚህ በኩል ያለው ቀዳዳ ምን ሆኗል? ተከፍቷል ማለት ነው። ይሄ ቀዳዳ ተከፍቷል። ቺኛዋም ምን አድርጋለች? ተከፍታለች። ግን በደንብ ለማድረግ ምንድነው የምናደርገው? በደንብ ለማላቀቅ በደንብ እንጠቀማለን እዚህ ጋር። ስለዚህ ይሄ በፊት የነበረው ሊድ ምን አደረገው ማለት ነው? ሰካ አደረገው፣ መጠጠው ማለት ነው። እንደዚህ አይነት ዋየር ዲስሆልደር ዋየር ይባላል። ዲስሆልደር ዋየር ይባላል። ለብቻው እንደዚህ አይነት ዋየር ይሸጣል። ግን እኛ ምን ማስነካት አለብን? ይሄንን ሶልደሪንግ ፔስት ማስነካት አለብን። ስለዚህ አሁን ቀጥታ ፊውዛችንን ማስገባት እንችላለን። አንዱን እግር እዚህ ጋር አድርገን ልክ እንደዚህ ይሄው። ለዚህ መጀመሪያ እንዲቀለን በዚህ በኩል መግባት አለመግባቱን ቼክ እናደርጋለን። ሁለቱንም ፒኖች ቀዳዳዎች መግባት አለመግባቱን ቼክ እናደርጋለን። ያው በዚህ በኩል ከገባ እርግጠኝነት በፊት ለፊት ይገባል። ስለዚህ በፊት ለፊት መተን በአንዱ ሳይድ ረዥም በአንዱ ሳይድ አጭር ነው የሚሆነው፣ ተቆርጦ ስለነበረ ዋየሩ። እንደዚህ አድርገን በዚህ ሳይድ ከገባ በዚህ ሳይድ በደንብ ይገባል። ስለዚህ ምን እናደርጋለን? እዚህ ጋር ከከተትን በኋላ የላይኛው ነገር በሁለተኛው ቀዳዳ እናደርጋለን። ከዛ በዚህ በኩል ይመጣልናል። ልክ እንደዚህ አንደኛው ፒን ረዥም ነው የሚሆነው፣ አማራጭ የለንም። ስለዚህ ይሄንን ረዥሙን እንቆርጣለን። መርዘም የለበትም። ወይም ውጪ ላይ ያለ ለማሳጠር እንሞክራለን። መርዘም የለበትም። እኩል ነው መሆን ያለባቸው። ስለዚህ ስናስገባ በዚህ በኩል አንደኛውን ካስገባን አንደኛውን በዚህ በኩል እናስገባለን። ልክ እንደዚህ። ከዛ ሊድ ወደ ማድረግ እንሄዳለን። ሊድ ስናደርግ አስደግፈን እግሩን ጠበቅ አድርገን ይዘን ከዛ ሊዱን ማጋጨት ነው ማለት ነው። ሶልደሪንግ አይረኑ ላይ ማጋጨት ነው። እዚህ ጋር ይሄንን ይዤ ማረጋው ምንድነው? ይሄ እቺን ነው የምወይደው። ስለዚህ በዚህ በኩል መጣና ይሄንን ሊዱን አጋጨዋለሁ። ከዛ ትንሽ ሲይዝ እለቀዋለሁ ማለት ነው። ካልበቃው እንደገና አረጋለሁ። ልክ እንደዚህ መቀዝቀዙን ካየው በኋላ እለቀዋለሁ ማለት ነው። ስለዚህ ፊውዜ ተበይዷል እዚህ ጋርና እዚህ ጋር በትክክል መበየድ ችለናል ማለት ነው። ስለዚህ በአሁኑ እንዴት አድርገን ዲስሆልደር እንደምናደርግ እንዴት አድርገን እንደምንነቅል አይተናል። ይሄ ዲስሆልደሪንግ ዋየር እንደሚያስፈልግም ያየንበት ነው። ዲስሆልደሪንግ ዋየራችን ከዚህ ጋር ከሶልደሪንግ ፔስቱ ጋር ከሌለ ሊድ ይቀራል፣ እዛው ላይ ይቀራል። ሊዱን ደግሞ በኋላ መልሰን የተቀየረ እቃ በምንከትበት ጊዜ አይገባልንም፣ ሊዱ ይደፍንብናል። ለዛ ሊዱ የተደፈነ ሊድ ለማላቀቅ ነው እነዚህ ሁለት የምንጠቀማቸው። ይሄ ዋየር ያገኘነውን ዋየር ከአንድ ገመድ ላይ ቆርጠን፣ ይሄ ደግሞ ሶልደሪንግ ፔስት